ይህ ራዲዮ አፉረቢያ የአማርኛ ዝግጅት ነው። ራዲዮ አፉረቢያ በሳምንት አንድ ቀን በአፋን ኦሮሞና በአማርኛ ቋንቋዎች ተዘጋጅቶ የሚቀርብላችሁ የራዲዮ ቅንብር ነው። ራዲዮ አፉረቢያ በኢንተርኔት ድህረገጽ በሰይፈነበልባል.com ተዘጋጅቶ የሚሰራጭ ራዲዮ ነው። ራዲዮ አፉረቢያ በአፍሪካ ቀንድና በኦሮሚያ የኢኮኖሚ የፖለቲካና የማህበራዊ እንቅስቃሴዎች ላይ የሚያተኩር የራዲዮ ስርጭት ነው። ጤና ይስጥልኝ። ቀጥሎ ዜና እናሰማለን። በቅድሚያም ርዕሶቹ ወያኔ ስልጥኖና አስታጥቆ የላካቸው የጉሙዝ ሚሊሻዎች ባልታጠቁና ሰላማዊ የኦሮሞ አርሶ አደሮች ላይ በፈጸሙት ጥቃት የብዙዎች ሕይወት ለሞት ተዳርጓል። በኢባንቱ በርካታ ኦሮሞዎች ተገደሉ። በሊሙ ከ30,000 በላይ ኦሮሞዎች ከቤት ንብረታቸው ተባረዋል። የመኖሪያ ቤቶችና የአገልግሎት መስጫ ተቋማት ወድመዋል። በጀርመን የኦሮሞ ተማሪዎች ማህበር በሙኒክ የኦሮሞ ሰማዕታትን ቀን በድምቀት አከበረ። ጉባኤውንም አካሂዷል። ለነጻነት ኃይሎች የጥሪ አቅርበዋል። የቀበሌው ዳቦ ሰርፍ ከዘመነ ደርግ የባሰ ሆኗል። ለዳቦና ለስኳር ግዢ የኢህአዴግ መታወቂያ ማቅረብ ግዴታ ሆኗል። ዜናዎች በዝርዝር በኢህአዴግ የሰለጠኑትና የታጠቁት የጉሙዝ ሚሊሻዎች በሰላማዊ የኦሮሞ ዜጎች ላይ አዲስ ጥቃት መዘመራቸው ታውቋል። የጠቅላይ ሚኒስትር መለስ ዜናዊ መንግስት አሰልጥኖና አስታጥቆ የሚልካቸው የጉሙዝ ሚሊሻዎች በኦሮሞ ገበሬዎች ላይ የጀመሩት የዘር ማጥፋት ወንጀል ሰሞኑን ማገርሸቱ ተዘገበ። በምስራቅ ወለጋ ዞን ኢባንቱ ወረዳ ነዋሪ በሆኑና ባልታጠቁ የኦሮሞ ሰላማዊ ዜጎች ላይ የኢህአዴግ ታጣቂ የሆኑ የጉሙዝ ሚሊሻዎች ግድያ መፈጸማቸውን ከስፍራው የደረሰን ዜና ያመለክታል። ሜይ 7 ቀን 2012 በአባይ ጮመን ነዋሪ በሆኑ ዜጎች ላይ በጉሙዝ ሚሊሻዎች በግፍ ፍጅት ሕይወታቸው ካለፉት ዜጎች መካከል ገርባ ጫሊ፣ ተሰማ ዳምጠው፣ ሁንዳ አመኑና ገርቢ መኮንን የተባሉትና ለጊዜው ስማቸውን ያገኘነው ሲሆን ከዚሁ ጋር በተያያዘ ሁኔታ በተመሳሳይ ቀን እነዚሁ በመንግስት የሚደገፉ የጉሙዝ ሚሊሻዎች በሊሙ ከንብረታቸው ያፈናቀሏቸው 30,000 የሚሆኑ ቤተሰቦችን ሲሆን ትምህርት ቤቶች፣ ሌሎች የአገልግሎት መስጫ ተቋማትም መውደማቸው ታውቋል። የኦሮሚያ መስተዳድር የኦሮሞ ንጹሃን ዜጎችን ሕይወት ለመታደግ እስካሁን የወሰደው እርምጃ የለም። ኢህአዴግ መራሹ የኢትዮጵያ መንግስት አሰልጥኖ የሚያሰማራቸው የጉሙዝ ሚሊሻዎች በአጎራባች የኦሮሞ ገበሬዎች ላይ የሚፈጽሙት ግድያ ድጋሚ በማገርሸት ብዙዎቹ ለህልፈት መዳረጋቸውን የገለጠው ይህ ዜና በመንግስት በኩል እርምጃ ለመወሰዱን ያትታል። ለዘመናት በሰላም አብረው በመኖር የኖሩትን ለዘመናት በሰላም አብረው በኖሩ የኦሮሞና የጉሙዝ ህዝቦች መካከል ባጫረው እሳት ሁሌም ለሞት እየተዳረጉ ያሉት የኦሮሞ ገበሬዎች ሲሆኑ በአጥቂዎች ላይ እርምጃውን ሊያስቆም የሚችል አንዳችም የመንግስት ጣልቃ ገብነት እስካሁን አልታየም። የወያኔው መንግስት አሰልጥኖና አስታጥቆ የሚልካቸው የጉሙዝ ሚሊሻዎች በ2008 ብቻ አጎራባች የኦሮሞ መንደሮችን በእሳት በማጋየት ከ400 በላይ ንጹሃን የኦሮሞ ዜጎችን በዘር ጠረጋ አይነት እጅግ ጭካኔ በተሞላበት ግድያ መጨፍጨፉ
በሚመር ሁኔታ የሚታወስ ሲሆን ጨርሶ ከህሊና ሊፋቅ የሚችል አይደለም። በዚያ መጠነ ሰፊ የጭካኔ እርምጃ የወያኔ እጅ መኖሩ እየተረጋገጠ በመጣበት ሰዓት የፍጅቱም ሁኔታ በዓለም አቀፍ መድረክ መደመጥ ሲጀምር ቆይቶ በወጣው ትዕዛዝ ከአንድ ደርዘን የማይልቁ የጉሙዝ ሚሊሻዎች የሞት ፍርድ መተላለፉ የሚታወስ ሲሆን አብዛኛዎቹ የዚህ ትዕይንት ተሳታፊዎች የደም ጥማታቸው እስካሁን የወጣላቸው አይመስልም። በተመሳሳይ ሁኔታ ጋምቤላ ውስጥ በተካሄደው የዘር ጠረጋ የበርካታ ንጹሃን ዜጎች ህይወት መቀጠፉ የሚታወስ ሲሆን ለዛ ያኛው ክልቂት የክልሉ ፕሬዝዳንት ኦሞድ ኦባንግ በክልሉ ስብሰባ ላይ ሲናገሩ በዚህ ጉዳይ እኔ ተጠያቂ ከሆንኩና እስር ቤት መግባት ካለብኝ እኔ ብቻ ሳልሆን መለስ ቀድሞ መታሰር አለበት፣ ምክንያቱም ጠበንጃና ወታደር የላከልኝ እርሱ ነውና ሲሉ ጠቅላይ ሚኒስትሩ በጉዳዩ እጃቸው እንዳለበት ይመሰክራሉ። የከሰሞኑም ግድያ ከዚያ የተለየ ሳይሆን የወያኔ የዘር ፍጅት ፖሊሲ እርምጃ አካል ነው። በዛሬው የዜና ትንታኔያችን ይህን የጉሙዝን ህዝብ ሁኔታ እንመለከታለን። በጀርመን የኦሮሞ ተማሪዎች ማህበር በሙኒክ ጀርመኒ የኦሮሞን ሰማዕታት ቀን አከበረ። ሜይ 5 ቀን 2012 በተደረገው በዚህ የሰማዕታት ቀን አከባበር ላይ ለኦሮሞ ህዝብ ነጻነት ክብር ህይወታቸውን የሰው የነጻነት ታጋዮችን በማውሳት ያለፈ ሲሆን በልዩ ልዩ ወቅታዊ ጉዳዮች ላይም በመወያየት ያቋም መግለጫ አውጥቷል። ከውይይቱ በኋላ ባወጡት ያቋም መግለጫ በኦሮሞ የፖለቲካ ኃይሎች መካከል ወደ እርስ በርስ ፍጥጫ ያነጻጸረው አተካሮ አብቅቶ የጋራ ጠላት ወደ ሆነው ወያኔ እንዲተኮር ጠይቋል። ይህ ያቋም መግለጫ ለኦሮሞ ነጻነት የሚታገሉ ኃይሎች ሁሉ ልዩነታቸው መፍታትና ካለ እኔ ሌላ የኦሮሞ ድርጅት ሊኖር አይችልም ከሚለው አስተሳሰብ ራሳቸውን በማጽዳት በመግባባት ትግሉን እንዲያራምዱ ይጠይቋል። የኦሮሞንና የሌሎች ጭቁን ህዝቦችን መሬት በመሸጥ ወያኔ ያካሄደ ያለውን ህገወጥ እርምጃ እንቃወማለን ያለው የተማሪዎቹ ማህበር አያይዞም የኦሮሞን ማንነት ለማጥፋት ለመቀየር በማለም እየተከወነ ያለውን የሰፈራ ፕሮግራም እንቃወማለን ሲል ያሰምርበታል። ቀጠል በማድረግም ለዘመናት ያለ አንዳች ችግር በሰላም አብሮ የኖሩትን ህዝቦች የጋራ ሰላም በማናወጥ እየተፈጸመ ያለውንና በምዕራባዊ የኦሮሚያ ግዛት የኦሮሞን ህዝብ ከጉሙዝ ህዝብ ጋር በማጋጨት የበርካታ ኦሮሞ ዜጎች ህይወት መቀጠፉን አውስቶ ይህን የወያኔ እርምጃ በአጽንኦት አውግዟል። ወያኔ አንድን ህዝብ ለመምታት ሲፈልግ ምክንያት ፈጥሮ እንደሚያደርገው ሁሉ አሁንም የነውጠኛ ቡድን ሴል አለ በሚል ሐሰተኛ ክስ በባሌና በአርሲ ንጹሃን የኦሮሞ ዜጎችን የ6 ዓመት ህፃንን ጨምሮ በግፍ ስለተጨፈጨፉት ዜጎች ሐዘኑን የገለጠው ይህ መግለጫ ድርጊቱ የወያኔውን አምባገነን መንግስት አውግዟል። ይህ ዛሬ የኦሮሞ ሰማዕታትን ቀን በመናከብርበት ሰዓት በተለያዩ አካባቢዎች እርስ በራሳቸው ተከፋፍለው የሚገኙትን የኦነግ አመራርና ለኦሮሞ ህዝብ ነጻነት የቆሙትን በመካከላቸው ያለውን አለመግባባት በመፍታት የኦሮሞን ህዝብ ከውዥንብር እንዲያላቅቁትና ወደ ትግሉ አቅጣጫ እንዲያተኩሩ ጠይቋል። በመጨረሻም የኦሮሞ የሙያና የሲቪክ ማህበራት የምሁራንና የመሳሰሉት ሁሉ ራሳቸውን ከፖለቲካ ድርጅቶች ቁርኝት ጋር የማስተሳሰሩን ጉዳይ ወደ ጎን በመተው በኦሮሞ ጉዳይ ላይ ነፃ ሆኖ መስራትና በኦሮሞ የነጻነት ኃይሎች ላይ የበኩላቸውን ተጽዕኖ እንዲያሳድሩ በመጠየቅ ደምድመዋል። የወያኔ የቀበሌ ሰልፍ በርዝመቱ ከደርግ ዘመኑ እንደሚበልጥ ታወቀ። ዳቦ ለመግዛት የኢህአዴግ መታወቂያ ወሳኝ ነውም ተባለ። ከርዕሰ መዲናይቷ እስከ ጠረፍ ከተሞች የኢምፓየሪቷ ህዝቦች ጨርሶ ሊወጡት ከማይችሉት የኑሮ ውድነት ውስጥ መግባታቸውን ከየስፍራው የሚደርሱን ዘገባዎች ያመለክታሉ። በርዕሰ መዲናይቷ ዳቦ ለመግዛት ህዝቡ በየቀበሌው ደጃፍ የሚሰለፈው ገና ዶሮ ስትጮስ ጀምሮ ሲሆን ሁሌም ትርምስና ሁካታ እንደማይለየው የሚነገርለት ይህ የቀበሌው የዳቦ ሰልፍ በርዝመቱም በአይነቱም ከደርግ ዘመን የባሰበት እንደሆነ ተዘግቧል።
ዳቦ፣ ስኳር ወይም ዘይት ለመሸመት የኢህአዴግ መታወቂያ ማሳየት ግዴታ ነው ያሉት ዘጋቢዎቻችን ያለ ወያኔ መታወቂያማ ግማሽ ኪሎ ጨው መግዛት ቀርቶ በስፍራው ማለፍ አይቻልም ሲሉ ያትታሉ። ወደ ኦሮሚያ ምዕራባዊ ጫፍ ከርዕሰ መዲናይቷ እጅግ ርቆ ጉዞ ማድረጉን የሚገልጽ ሌላኛው ታዛቢ ደግሞ ምርጥ ጤፍ በማምረት የምትታወቀውና ሱዳን ድንበር አጠገብ በምትገኘው ቤጊ የአንድ ኩንታል ጤፍ ዋጋ 1500 ብር መድረሱንና በዚህ የገጠር ከተማ የአንድ ዶሮ ዋጋ እስከ 300 ብር እንደሚሸጥ ገልጧል። ቀድሞ ቤጊ ውስጥ ቡና ከደን እየተለቀመ ተፈልቶ ሰው ከጎረቤቶቹ ጋር እንደሚካፈል ገልጦ ዛሬ በየመንገዱ ዳር ጀበና እያንተከተኩ ከሚቀመጡ ሴቶች ቡና ለመጠጣት ከተፈለገ በፊንጃል ወይም በሲኒ 2 ብር እንደሚያስከፍል የገለጠው ይሄው ተጓዥ የህዝቡ ኑሮ መወጣት ወደማይቻልበት የኢኮኖሚ አዘቅት ውስጥ እንደገባና ቀድሞ ተርፎት ለሌላው የሚያበላው ዛሬ ቤተሰቡን ጉሮሮ ለመዝጋት ጨርሶ አቅም ማጣቱን ያመለክታል። አስፋልት ገባላቸው በሚባሉት የኦሮሚያ አካባቢዎች የመንገድ እድሳቱ እንደተቋረጠና ይልቁንም ወደ ምዕራብ ኦሮሚያ የተጓዘው ይሄው ተጓዥ ዘጋቢ የተሳፈረበት አውቶቡስ አምቦን አልፎ ጭቃ ውስጥ በመዘፈቁ የ200 ኪሎ ሜትር በመኪና ለመጓዝ 2 ቀን እንደፈጀበት በመግለጥ የሀገሪቷን የኢኮኖሚ እድገት ፍጥነት ከሁኔታው ጋር በማያያዝ ይገልጸዋል። አድማጮቻችን በዚህ ጉዳይ ላይ በቀጣዩ ዝግጅቶቻችን ሰፊ ዘገባ ይዘን እንቀርባለን። ዜና ትንታኔ። በዛሬው የዜና ትንታኔ ራዲዮ አፉረቢያ የኦሮምኛው ዝግጅት ክፍል በ3 ተከታታይ ዝግጅቶች ዓለም አቀፉን የሰብአዊ መብት ድንጋጌና የኢትዮጵያ መንግስት እርምጃዎች በተመለከተ ከዶክተር በያና ሶባ ጋር ያደረገውን ቃለ ምልልስ ትርጉም እናቀርባለን። ቀጥሎም በዛሬው የዜና ትንታኔ የምንመለከተው የጉሙዝ ሚሊሻ ጥቃት ይሆናል። በመጀመሪያም ወደ ጉሙዝ ቤኒሻንጉል ዞን በዛሬው አከላለል የጉሙዝ ህዝብ ከወለጋ እስከ ጎንደር ቋራ ተዘርግቶ ያለ መሆኑ ቢነገርለትም በካርታው ላይ እስከ ሱዳን ዘልቆ የሚገባ ግዛት እንዳለው ተመልክቷል። የአባይን ወንዝ ተሻግሮ አብዛኛው የኦሮሞ መኖሪያ የሆነውና ቀድሞ የጎጃም ጠቅላይ ግዛት የመተከል አውራጃ በኢህአዴግ አከላለል የጉሙዝ ክልል የመተከል ዞን ተብሎለታል። በወለጋ በኩል የጉሙዝ የካማሺ ክልል የሚል መጠሪያ የተሰጠው ሲሆን ጉሙዞች ከረጅም ጊዜ አንስቶ ከአጎራባች ህዝቦች ጋር ችግር እንዳላቸው የሚነገር ሲሆን ይህም እንደሌሎቹ ሁሉ ኢህአዴግ ሰራሽ ችግር ሆኖ ታውቋል። በወለጋ ዝነኛው የአባጦኔ ዘመቻ ዛሬም ለሰው የእድሜ መገመቻ የአካባቢው ነዋሪ የሚገለገልበት ሲሆን ይህ የዘመን ማስታወሻ ከቀደሙ የጉሙዝ ህዝብ አመጽ ይጀምራል። እንደ አውሮፓ አቆጣጠር በ1950 ለማዕከላዊ መንግስት ግብር ላለመክፈል ያመጹት ጉሙዞች በመሪያቸው በአባጦኔ ወይም ባምቦግ ኪሊ የጦር አበጋዝነት በኃይለ ሥላሴ መንግስት ላይ ጦርነት ከፈቱ። ዛሬ ጉሙዞች የበርካታ ብሔረሰቦች ጥርቅም ከሆነው የቤኒሻንጉል ጉሙዝ ክልል ውስጥ ተጠቃለው ያሉ ሲሆን ጉሙዞች ይህ ነው ተብሎ የተከልሎ የተሰጣቸው ክልልና ሁነኛ ካርታ የላቸውም። በመሆኑም ይመስላል ሁሉም የደረሱበትን ስፍራ የኛ ነው ከማለት አልፈው ሰላማዊ ነዋሪውን የሚተናኮሉት። ጉሙዞች የክልል ድንበራቸውን ሲጠየቁ ካርታ ሳይሆን የሚያሳዩት ሁሉም ሞቃታማና ቆላማ ሸምበቆ አብቃይ ስፍራ ሁሉ የኛ ነው በማለት
ከወዲያ ከአማራ ከወዲህ ከኦሮሚያ ክልል ነዋሪ ጋር የሚናቆሩት። ሆኖም ግን ከወዲያም ይሁን ከወዲህ ይህን ያልተረጋገጠ የጉሙዞች ጥያቄና የግዛት ይገባኛል ነዋሪዎቹ አልተቀበሉትም። የሚገርመውና የጉሙዝን ዞን ልዩ የሚያደርገው ከአባይ ማዶ በመተከልና በዲዴሳ ሸለቆ ላሉት ጉሙዞች ለመተከልና ለከማሺ ዞን ማለት ነው ዋና ከተማቸው እዚያ እጅግ ርቆ አሶሳ ሲሆን ሁለቱም ዞኖች ወደዚያ ለመድረስ በርካታ የኦሮሚያ ወረዳዎችን አቋርጠው መጓዛቸው። ምክንያቱም በኦሮሚያ በኩል ካልሆነ በቀር ሁለቱንም ወረዳዎች ከዋና ከተማቸው ከአሶሳ ጋር የሚያገናኝ አውራ ጎዳና አልተዘረጋም። እርስ በራሱ ከሚቃረነው የጉሙዝ ህዝብ የድንበር ጥያቄ በተጨማሪ እጅግ ተራርቀውና ተበታትነው በሞቃታማ የቆላ አካባቢ የሰፈሩት ጉሙዞች ሁሌም የፖለቲካ ለመረጋጋት ከሚታይበት የቤኒሻንጉል ጉሙዝ ውስጥ መከለላቸውና በክልሉ ውስጥ ባሉት ብሔረሰቦች መካከል የዳበረ የእርስ በርስ ግንኙነት አለመኖሩ በራሱ ሌላኛው ችግር ነው። የመተከሉ ጉሙዝ ወረዳ በማህበራዊና በኢኮኖሚው መስክ ከቤኒሻንጉል ይበልጥ ከአማራው ክልል ጋር የወዲኛውና የካማሺ ዞን ደግሞ እሱም ከቤኒሻንጉሎች ይልቅ ከኦሮሚያ አጎራባች ወረዳዎች ጋር የጠበቀ የኢኮኖሚና ማህበራዊ ትስስር እንዳለው ይታወቃል። በሌላ በኩል ጉሙዞች የሁለት ቋንቋ ተናጋሪ ህዝቦች ሲሆኑ የጉሙዝን ቋንቋ ጨምሮ በመተከል በኩል ያሉት አማርኛ፣ በካማሺ በኩል ያሉት ደግሞ አፋን ኦሮሞን ይናገራሉ። እንደ አንዳንድ የኦሮሞ ፖለቲከኞች እምነትና እንደ አካባቢው የኦሮሞ ህዝብ የዕለት ተዕለት ያብሮ መኖር ልምድ ጉሙዝ ማውና የበርታ ህዝቦች በቀድሞ የወለጋ ክፍለ ሀገር የሚኖሩና አፋን ኦሮሞን የሚናገሩ በኢኮኖሚውና በማህበራዊ መስክ ከኦሮሞ ህዝብ ጋር ያለ አንዳች ችግር ለዘመናት የኖሩ ህዝቦች በመሆናቸው ቀድሞ የነበረው የኦሮሚያ ካርታ እነዚህን ህዝቦች እንደ ባዕድ ወደ ውጭ አላስቀራቸውም። በተለይም ደግሞ ኦነግ የጥቁር ኦሮሞ ማንነት the black ኦሮሞ identity በሚሰኘው ፖሊሲው እነዚህን ኦሮሚፋ ተናጋሪ ያጎራባች አናሳ ህዝቦችን በታላቅ ፍቅርና አክብሮት ማንነታቸውን ይንከባከብ እንደነበር ይታወቃል። ታላቁ የኢህአዴግ ፖሊሲ ደግሞ በአጠቃላይ ሀገሪቷ ውስጥ ሁከትና ብጥብጥ የሚፈጠርበትን መንገድ የሚፈልግ በመሆኑ ለዘመናት በፍቅር አብሮ የኖሩትን በሰላም የኖሩ ህዝቦችን ዛሬ ወደ መናቆር እንዲሸጋገሩ እያስገደደ ነው። ምናልባትም አድማጮቻችን እንደሚያስታውሱት በ1992 የቤኒሻንጉል ጉሙዝ ክልል ገና በክልልነት እንደተመሰረተ ነበር ቤኒሻንጉል ጉሙዝ ክልል ድንበሬ ከጋምቤላ ጋር ድንበርተኛ ነኝ ሲል ያወጀው። ይህ በሁለቱ የኦሮሚያና የቤኒሻንጉል ጉሙዝ ክልሎች መካከል የተፈጠረው የድንበር ውዝግብ በአሶሳ ዞን ውስጥ ያለችውን የቤጊን ከተማ ለማጠቃለል ያቀረበው መከራከያ ወረዳዋ ቀድሞ የሸጎሌ ግዛት ነበረች የሚል ሲሆን በተካሄደው ሬፈረንደም ህዝቡ የኦሮሚያን ክልል መርጦ ወደዚያው መጠቃለሉ ይታወቃል። በዚህም ምክንያት ከጋምቤላ ጋር ለመካለል የቀረበው ጥያቄ ፉርሽ ሆነ። የሆነ ግን የጉሙዝና የአጎራባች ኦሮሞ ግጭት በሜይ 2007 በመሬት ጉዳይ ያሰው ላይ የተፈጠረው ግጭት ሳቢያ የሰው ህይወት ጠፍቷል። እንደገና በአመቱ ሜይ 2008 ኦሮሚያና ጉሙዝን በሚያጎራብቱ በርካታ አካባቢዎች በተፈጠረው ግጭት ይህን ጠባጫሩት የጉሙዝ ሚሊሻዎች እጅ በርካታ ኦሮሞዎች ህይወት ሲቀጠፍ በመቶዎች የሚቆጠሩ ቤቶች በእሳት ጋይተዋል። ኦሮሚያና የሰብአዊ መብቶች ጉዳይ ራዲዮ አፉረቢያ የኦሮምኛው ዝግጅት ክፍል በ3 ተከታታይ ዝግጅቶች ዓለም አቀፉን የሰብአዊ መብት ድንጋጌና የኢትዮጵያ መንግስት እርምጃዎች በተመለከተ ከዶክተር በያነ ሶባ ጋር ያደረገውን ቃለ ምልልስ ማቅረባችን የሚታወስ ነው።
የራዲዮ አፉረቢያን ጥያቄዎችና የዶክተር በያን አሶባ ምላሽ ወደ አማርኛ ተርጉመን እንደሚከተለው እናቀርባለን። ራዲዮ አፉረቢያ ያቀረበው የመጀመሪያው ጥያቄ የሰው ልጆችን መብት የሚጠብቅ የሚንከባከብ ዓለም አቀፍ ሕግ አለ ወይ? ካለስ ይህ ሕግ የሰው ልጆች መብቶችን ሁሉንም የሰው ልጆች በኩል ዓይን ይመለከታል ወይ የሚል ነበር። ዶክተር በያን ለዚህ ጥያቄ ሲመልሱ ይህ ጥሩ ጥያቄና ሰፊ መልስ የሚሻ ቢሆንም ለዝግጅት በሚመች መልኩ አጠር አድርጌ ለመመለስ ሞክራለሁ። በቅድሚያ ይህን ዓለም አቀፍ ድንጋጌ የሚሰኘውን በሁለት መልኩ የመጀመሪያው ናቹራል ሎው የሚባለውና ሰው በሰውነቱ ያለው ሲሆን ሌላኛው በዓለም መንግስታት የተደነገገው ነው። ስለዚህ የሕጉ ደንጋጌ መንግስትን ስታትስኮ መንግስታቱን መብቶች ማለትም የደንጋጌዎቹን ክብርና መብት ለመከላከልም የተደነገገ ነው። ይህ እንግዲህ ትንሽ የተወሳሰበ ነው። በአንድ በኩል የመንግስታቱን መብት፣ በሌላ በኩል ደግሞ የሰዎችን ሰብአዊ ክብር ያስከብራል። እንግዲህ ሕግ አለ ወይ ለሚለው ጥያቄ አዎ፣ የሰው ልጆችን ሰብአዊ መብቶች የሚያስከብሩ ሕጎች አሉ። በ1948 ከሁለተኛ የዓለም ጦርነት ፍጻሜ ማግስት ጦርነቱ ያስከተለውን አሰቃቂ እልቂትና ጭፍጨፋ በተለይም በአውሮፓ የደረሰውን እልቂት ከተመለከቱ በኋላ የሰው ልጆችን ሁሉ ነጻነቶችና የሰብአዊ መብቶችን ሊያስከብር የሚችል ድንጋጌ ሊኖር እንደሚገባ ግንዛቤ ተወስዶ ዓለም አቀፉ የሰብአዊ መብት ድንጋጌዎች ወይም ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ በተባበሩት መንግስታት ተደነገገ። ይህ ድንጋጌ እንግዲህ መንግስታቱ ባላቸው በጎ ፈቃድ ለዜጎቻቸው የሚያከብሩት ድንጋጌ ነው። ይህ እንግዲህ አዋጅ እንጂ ሕግ ባለመሆኑ ይህን ዓለም አቀፍ ድንጋጌ በተቀበሉት ላይ ተፈጻሚ የሚሆን ሕግ እንዲደነገግ በማስፈለጉ በ1970ዎቹ ላይ ሁለት ሕጎች ወጡ። አንደኛው ኢንተርናሽናል ኮቨናንት ኦፍ ሲቪል ኤንድ ፖለቲካል ራይትስ የሚሰኘው ሲሆን ይህም የሲቪክና የፖለቲካ መብቶችን የሚያስከብር ሕግ ነው። ሁለተኛው ደግሞ ኢንተርናሽናል ኮቨናንት ኦን ሶሻል ኢኮኖሚክ ኤንድ ካልቸራል ራይት የሚለውና የኢኮኖሚ የማህበራዊና የባህል መብቶችን የሚያስከብረው ድንጋጌ ነው። ይህ እንግዲህ ድንጋጌውን በተቀበሉ ሀገሮች ላይ ተፈጻሚ የሚሆን የሕግ ድንጋጌ ነው። የኢትዮጵያ መንግስት እነዚህን ዓለም አቀፍ ድንጋጌዎች ስለመቀበላቸው ለተቀረበላቸው ጥያቄ ዶክተር በያን ሲመልሱ ቀደም ሲል የነበሩት የኢትዮጵያ መንግስታት ይህን ሕግ አልተቀበሉም። የፖለቲካና የሲቪል እንዲሁም የራስን ዕድል በራስ የመወሰን የህዝቦችን መብት የሰው ልጅ በሕግ ፊት እኩል መሆኑን የሚደነግገውን ይህን ሕግ በተለይ የንጉሱ አገዛዝ ከነሳውዲ ጋር በመወገን ከዚያ የነበረው መንግስት ከኮሙኒስቶች ጎራ በመሰለፍ አልተቀበለውም። አሁን በስልጣን ላይ ያለው የኢህአዴግ መራሹ የኢትዮጵያ መንግስት እነዚህን ዓለም አቀፍ ድንጋጌዎች በሙሉ ተቀብሎ በፊርማው እንዳጸደቀ ዶክተር በያን ያሰምሩበታል። እና የአሁኑ መንግስት ተጠያቂነት አለበት ወይ ተብሎ ለቀረበላቸው ጥያቄ ዶክተር በያን ሲመልሱ አዎን ተጠያቂነት አለበት ሲሉ ያሰምሩበታል። አሁን እንግዲህ ችግሩ በተጠያቂነት ጉዳይ ላይ ሲሆን ሲስተሙ ነው ችግር ያለበት ካሉ በኋላ ሕጉን እንደተቀበለ ማንኛውም ሀገር ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በየጊዜው ሪፖርት ማድረግ አለበት። በሌላ በኩል ያለው ተጠያቂነት ምንድነው ብለን በምንጠይቅበት ጊዜ የኢትዮጵያ መንግስት የሰብአዊ መብት ጥሰት ወንጀል ፈጽሟል የሚል ክስ የሚቀርበው በግለሰብ ደረጃ ሳይሆን በመንግስታት ነው ሲሉ ይጠቅሳሉ። ቀድሞ ነገር ክስ አቅራቢው የመንግስታቱ ድርጅት አባልና ይህን ሕግ የፈረመ መሆን አለበት። አሁን በምናየው ሁኔታ መንግስታት የሰብአዊ መብት ጥሰት በተደጋጋሚ በሚፈጽሙ ሀገሮች ላይ ክስ ሲያቀርቡ አይስተዋልም። የኢህአዴግ መንግስት በሕገ መንግስቱ ውስጥ እነዚህን ሕጎች ያካተተ ሲሆን ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በየጊዜው ሪፖርት እያደረገ ያለ ነው። የሪፖርቱ ትክክለኛነት ግን ሁሌም በጥያቄ ምልክት ውስጥ ያለ መሆኑን ዶክተር በያን ያሰምሩበታል።
ሆኖም ግን ኢህአዴግ መራሹ የኢትዮጵያ መንግስት ያልፈረማቸውና በ1990ዎቹ አካባቢ የወጡትን በሰው ልጆች ላይ የሚፈጸም ወንጀል ወይም የዘር ማጥፋት ወንጀል ጄኖሳይድ የጦር ወንጀል ዋር ክራይም የመሳሰሉትን የሚያጠቃልለውን የሮም ህግ ወይም ሮም ስታቹት በመባል የሚታወቀውን ህግ ኢህአዴግ አልፈረመም። ይህ ለመጀመሪያ ጊዜ ዘሄግ የሚገኘውን ዓለም አቀፉን የወንጀል ችሎት ያቋቋመ ህግ ነው። ኢንተርናሽናል ክሪሚናል ኮርት የሚባለው ማለት ነው። ይህ ችሎት በዘር ማጥፋት በጦር ወንጀልና በሰብአዊ መብት ጥሰት ወንጀሎች የሚከሰሱ ወንጀለኞችን ጉዳይ ይመለከታል። በተለይም ጦር አዝምተው ንጹሃንን ያስፈጁ፣ ሰዎችን በኃይል ከመሬት በመንቀል ኑሮን ያመሳቀሉ ወይም enforceable deportation of transfer of population ይህ በሰው ልጅ ላይ ከሚፈጸሙ ወንጀሎች አንዱ ነው። ኢህአዴግ ምንም እንኳን ባይፈርምም በዚህ መንግስት ላይ ለሚፈጽማቸው ወንጀሎች በሴኩሪቲ ካውንስሉ በኩል ክስ ሊቀርብበት እንደሚችል ይገልጻሉ። ለዚህም በሱዳኑ ፕሬዝዳንት ኦማር አልበሽር ላይ የቀረበውን ክስ እንደምሳሌነትም ይጠቅሳሉ። የዚህን ቃለ ምልልስ ቀጣይ ሳምንት ይዘን እንቀርባለን። ሳምንት የምናተኩረው በኢትዮጵያ መንግስት እርምጃዎችና በወቅታዊ የኦሮሞ ህዝብ ሁኔታ ላይ ይሆናል። እናመሰግናለን። ደህና ሁኑ። ራዲዮ አፉረቢያ ለዛሬ ያለውን ዝግጅት በዚሁ አጠናቀቀ። በቀጣዩ ፕሮግራማችን እስክንገናኝ ደህና ሁኑ።